ኢራን የዩራኒየም ማብላያ ጣቢያዋን ስራ ላፍታም ቢሆን ታቆማለች ብላ አሜሪካ እንዳታስብ አሉ የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋሲ። የኢራን ማብላያ ጣቢያ 1% እንኳን እንዲጨምር ዋሽንግተን በፍጹም አትፈቅድም የሚሉት ደግሞ የኢራንና አሜሪካ የኒውክለር ነክ ድርድር የአሜሪካ መልእክተኛ ስቲቭ ዎፍ ናቸው። በብዙዎች የተራራቀና መቀራረብ የማይችል አቋም የተያዘበት የተባለው ኢራንና አሜሪካ ግን ከአምስተኛው ዙር ድርድር በኋላ ተስፋ ታይቶበታል ያሉት የኢራንና አሜሪካ የኒውክለር ድርድር ምን ውጤትን ይዞ ይመጣ ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኦማን አደራዳሪነት በሮም የተደረገውን አምስተኛውን ዙር ድርድር ተከትሎ ሂደቱ ተስፋ አለው፣ መልካም ዜናን በቀጣዮቹ ቀናት ጠብቁ ሲሉ ተደምጠዋል። ከኢራን ጋር በጣም ጥሩ የሚባል ንግግር አድርገናል። ከዚህ በኋላ ምን እንደሚፈጠር እናያለን። እንደማስበው ከኢራን ግንባር ጥሩ ዜና ይኖረናል ብዬ አምናለሁ። በቀጣዮቹ ቀናት ስለ ኒውክሌር ስምምነቱ ጥሩ ነገር እነግራችኋለሁ ብዬ አስባለሁ። ዲፕሎማሲያዊ መንገድ ተሞክሮ ካልተሳካ ኢኮኖሚያዊና ወታደራዊ ጫናን አስከትላለሁ የሚል ስትራቴጂን የምትከተለው አሜሪካ የኢራን የኒውክሌር ፕሮግራም ከአንድ ስምምነት እስኪደርስ በጊዜያዊነት ባለበት እንዲቆም ትፈልጋለች። ከአሜሪካ መልእክተኞች አንዱ የሆኑት ስቲቭ ዎፍ 1%ም ቢሆን የኢራን ማብላያ እንዲጨምር ዋሽንግተን በፍጹም አትፈቅድም ማለታቸውም ይህንኑ የአሜሪካን አቋም የሚያሳይ ነው። የኒውክሌር ፕሮግራሜ ለሰላማዊ ዓላማ የሚውል ነው የሚል ለዓመታት የዘለቀ ተመሳሳይ አቋም ያላት ኢራን የአሁኑን የአሜሪካ አስተያየት ኢራን ያሰመረችውን ቀይ መስመር የተላለፈ ብለዋለች። የኢራኑ ከፍተኛ መንፈሳዊ መሪ አያቶላ አሊ ኻሜኒ ለዚህ የአሜሪካ አቋም ምላሻቸው ቀድሞውንስ እናንተን ማን ፈቃድ ጠየቃችሁ የሚል ሆኗል። ቀጥተኛ ያልሆነ ንግግር ባለፉት ዓመታት በመጀመሪያው የትራምፕ የስልጣን ዘመንም ተደርጎ ነበር፣ ግን ምንም ውጤት አልመጣም። አሁንም የተለየ ውጤት የሚገኝ አይመስለኝም። ኢራን ዩራኒየም እንድታብላላ አንፈቅድላትም ማለታቸው ትልቅ መዳፈር ነው። ማንም የነሱን ፈቃድ እየጠበቀ አይደለም። በጎርጎሮሳውያኑ አቆጣጠር 2015 በኢራንና ቻይና፣ ፈረንሳይ፣ ሩሲያ፣ እንግሊዝ፣ አሜሪካና ጀርመን እንዲሁም በአውሮፓ ህብረት መካከል የተደረሰው ስምምነት የኢራንን የኒውክሌር ፕሮግራም በመገደብ በምትኩ ኢራን የተጣለባት ማዕቀብ እንዲነሳላት የሚፈቅድ ነው። ከ3 ዓመት በኋላ በትራምፕ የመጀመሪያው የስልጣን ዘመን አሜሪካ ለብቻዋ ከስምምነቱ ወጥቻለሁ በማለት በኢራን ላይ ማዕቀብ መጣሏ የሚታወስ ነው። ሊጠናቀቅ የ5 ወር ጊዜ ብቻ የቀረው ይህ የ2015ቱ ስምምነት የኢራን የዩራኒየም ማብለያ ጣቢያ አቅሙ 3.67% ላይ የተገደበ እንዲሆን ያዛል። አሜሪካ ከስምምነቱ ወጥታ ማዕቀብ በኢራን ላይ መጣሏን ተከትሎ ከዚህ በኋላ ስምምነቱ አይገዛኝም ስትል የቆየችው ኢራን አቅሟ ከተቀመጠው ገደብ በብዙ እጥፍ ሳያልፍ አይቀርም የሚል ነው አሜሪካን ጨምሮ የብዙዎቹ ሀገሮች ስጋት። ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ እንደሚናገረውም የኢራን ማብለያ ጣቢያ አቅሙ ከ60% ሳይሻገር አይቀርም። የጦር መሳሪያ ባለቤት ለመሆን ወደሚያስፈልገው 90% አቅም ኢራን እየተንደረደረች ነው ብሎም ያምናል። ከ2 ወር በፊት ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ የበላይ ራፋኤል ግሮሲ ባለፉት 3 ወራት ብቻ የኢራን የዩራኒየም አቅም በግማሽ እጥፍ ማደጉን ተናግረው ኢራን የኒውክሌር መሳሪያ የለኝም የምትል ግን ይህንን ያክል የተብላላ ዩራኒየም ያላት ብቸኛ ሀገር ነች ብለው ተናግረው እንደነበር ይታወሳል። ይኸው የኢራን አቅም ያሰጋት እስራኤል በተደጋጋሚ ወታደራዊ እርምጃን በኢራን የኒውክሌር ጣቢያ ላይ እንደምትወስድ ትናገራለች። ከሰሞኑ የአሜሪካ የደህንነት ተቋም ይፋ ባደረገው መረጃም እስራኤል የኢራንን የኒውክሌር ጣቢያዎች በአየር ጥቃት ለማውደም ዝግጅት ላይ መሆኗን ባሰባሰብኩት መረጃ አረጋግጫለሁ ብሏል። በኢራን በኩል ከእስራኤልም ሆነ ከአሜሪካ ለሚፈጸም ማንኛውም ጥቃት ተመጣጣኝ ምላሽ እንሰጣለን፣ ለሚደርሰው ጥቃትም አሜሪካ ኃላፊነቱን ትወስዳለች የሚል ምላሽ ተደጋግሞ እየተሰጠ ነው። በዚህ ሁሉ መዛዛትና መካረር መካከል ነው አሜሪካና ኢራን ባለፈው ወር የጀመሩትንና ለአምስተኛ ተከታታይ ዙር የተደረገውን አዲስ የኒውክሌር ድርድር የጀመሩት። ባለፈው አርብ በኦማን አደራዳሪነት በሮም የተደረገውን አምስተኛውን ዙር ንግግር ተከትሎ በአሜሪካም በኢራንም በኩል ሂደቱ ተስፋ የታየበት ነው ተብሏል። ለጉዳዩ ቅርብ የሆኑ ትንታኔ አቅራቢዎች ግን የዩራኒየም ማብለያ አቅሟን የመገደብ የአሜሪካ ፍላጎትና እሱ ለድርድር የማይቀርብ ነው የሚለው የኢራን አቋም ባለበት እንዳለ ሆኖ ሁለቱ ሀገራት ድርድራቸው ተስፋ ሰጪ ነው ሊባል እንዴት ቻለ የሚል ጥያቄን እያነሱ ነው።
ያለፈው አርብን ድርድር ተከትሎ መገናኛ ብዙሃን ኢራን ከአሜሪካ ጋር ከስምምነት እስክትደርስ ለ3 ዓመት የማብለያ ጣቢያዋን ስራ ለማቆም ተስማምታለች የሚል መረጃን ማውጣት ጀምረዋል። ሁለቱ ሀገራት ድርድራችን ተስፋ አለው ያሉትም በዚሁ ምክንያት ነው ብለዋል መገናኛ ብዙሃኑ። ቆይተው ግን ስለ ጉዳዩ የተጠየቁት የኢራን የውጭ ጉዳይ ሚኒስትር ቃል አቀባዩ ኢስማኤል ባጋይ እንዲህ አይነቱን ስምምነት አታስቡት ብለዋል። ፕሮግራማችንን ስራ ማስቆም የሚለው ሐሳብ መቼም ለድርድር የማይቀርብ መሆኑን አደራዳሪዋ ኦማንም አውቃ በስድስተኛው ዙር ድርድር በዛ ልክ ተዘጋጅታ መቅረብ አለባት የሚሉት ደግሞ የኢራኑ የውጭ ጉዳይ ሚኒስትር አባስ አጋርቺ ናቸው። እነሱ በሚሰጡት ቃለ መጠይቅ ወቅት የሚገልጹት በኢራን የዩራኒየም ማብላላት ስራው መቀጠሉን እንደማያምኑበት ነው እና ሁሉንም የማብለያ እንቅስቃሴ እንደሚያስቆሙ ነው የሚያስቡት። የነሱ ግብ ያ ከሆነ ምንም አይነት ስምምነት አይኖርም ማለት ነው። የኢራንን ሕዝብ መብት የመንጠቅ የኒውክሌር ፕሮግራሙን ለሰላማዊ ዓላማ መዋሉን መከልከል ከሆነ የሚፈልጉት በፍጹም ከስምምነት ላይ አንደርስም። ከአምስተኛው ዙር ድርድር መጠናቀቅ 4 ቀን በኋላ ከትናንት በስቲያ ሰኞ ስለ ድርድሩ ሐሳብ የሰጡት የኢራኑ ፕሬዝዳንት ማሱድ ፐሬሽኪያን አስተያየት ሂደቱ የትም እንደማይደርስ የሚጠቁም ነው ተብሏል። ፕሬዝዳንቱ ከአሜሪካ ጋር መስማማት ሳንችል የድርድር ሂደቱ ቢጠናቀቅም ኢራን አማራጭ ያላት ሀገር ነች፣ እንደ ሀገር መቀጠል አይከብደንም ነው ያሉት። ካልተስማማን በረሃብ የምናልቅ አይነት አታድርጉት፣ ሁሌም አማራጭ መንገድ አለን ብለዋል ፕሬዝዳንቱ። አንድ ጊዜ ተስፋ ያለው ሌላ ጊዜ ያበቃለት እየመሰለ ለ5 ዙር የዘለቀው የአሜሪካና ኢራን የኒውክሌር ድርድር በዚህ ሁሉ ውጥረት ውስጥ ሆነው ለ6ኛው ዙር ዝግጅት እየተደረገ ነው። በ2 ቀን ጊዜ ውስጥ መልካም ዜናን እነግራችኋለሁ ጠብቁ ያሉት ፕሬዝዳንት ትራምፕም ምንም ትንፍሽ ሳይሉ ያስቀመጡት የመልካም ዜና መንገሪያ ጊዜም አልፏል። ሬውተርስ፣ ዘ ታይምስ ኦፍ እስራኤል፣ ኢርና፣ አልጀዚራና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።